እኔም በጣም ደስ ብሎኛል እና ደግሞ ላንተ እስካሳየ እንዴት እንደጨነቀኝ በቃ ምን አስበሽ ነው እኔ እዚህ ለከኔ ሰርፕራይዝ ለማድረግ ወሰንሽው እኔ ያው አንዳንዴ ቤት ሲሟላ ማረፊያ ሲስተካከል የሚታሰበው ድንገት የሚመጣ ነገር አይታወቅም አይደል? ቃል የለኝም ጌታ እውነት በል የእውነት ናሽ ሜታ ፍሬ ላሳይካ አለባበስሽ መምረጥ በጣም ነው። አመሰግናለሁ። ሊዮና አንቨርሰሪ ምናከብር እኮ ይመስላል አይደለም አይፋ ብዬ ልጠብቅህ ብዬ ነው። እንዴት ነው ቤቱን ወደው እኔ ዝርክርክ ብዬ ብገኝ ተገቢ ነው ብዬ አላስብም አይደል? አይደል? ናሽ ሜታ ፍሬ ላሳይክ። ይሄ ግዳክ በደንብ ሞር ለማየት ካሜራ ሞር ይሻላል። እሺ አይዞን ና ይሄ መኝታ ክፍል ነው። እንትን ይሄ እንግዳ ክፍል ነው። እሺ መብራት የለውም አለው። የእንግዳ ክፍል ነው። ምንም አይሰራልህም ብዬ ነው። እሺ ይሄ ደግሞ ማለት ነው እዛች ጋር ሶፋ ሞላብኝ ቦታው ማለት ነው። ሶፋው ትንሽ ተለቃል። ወደዚህኛው ክፍል ላስገባው ብዬ አልተመቸኝም። አስገባዋለሁ ግን አስገባለሽ አይኖ እግሩ መቆረጥ አለበት ነው እንዴ? አዎ አልገባም ብሎ ከዛ እናስገባዋለን። ናንጂ እንዴ ያው ይታክሽ ቢሊዮ ዋው አሜዚንግ ወደድከው? አላምርም? በላው ከዚህ ታሮጣ ባይ ባይ አትልም? ወደድከው? በጣም ያምራል። ጌታ ቴንክ ዩ ምን አመሰግናለሁ። እኔ ይሄ ደግሞ ሻወር ሽንት ቤት አለው። እሺ ኦኬ እዚሁ መኝታ ክፍል ላይ ማስተር ሩም ነው ማለት ነው። አዎ እንዳ ወደድከው? ጌታ በጣም ማርያም በል የእውነት ምን አስበሽ ነው? እኔ ምንም አላሰብኩም፣ ግን በቃ ምንም አላሰብኩም እና ልገዛቸው ያሰብኩት ብዙ እቃዎች ነበሩ፣ ግን ጨነቀኝ። እስካሳየው ለአብርሃም ጨነቀኝ። ለዛ ነው። እሺ ችግር የለውም ግን ማለት ነው እስከዛሬ ለምን ወደ ራስሽ ቤት አልገቢም ነበር? ታዲያ ተከራይተሽ ለምን መሰለክ እንደዛ ማድርገው? መጀመሪያ እኖርበት ነበር እኮ፣ ግን ደግሞ እንዴት ነው አላሟላሽውም ነበር ሙሉ ነገር? አላሟላሁትም። እንደገና ደግሞ እኔ ብዙም ለቤት እቃ ፎከስ አላደርግም። እንዴት ነው እሰራለሁ፣ ላይክ ቤት የምጠቀመው ለመተኛት ብቻ ነበረ። ለዛ ብዙም ፎከስ አላደርግም። አሁን ግን ቤት እያማረኝ አልመጣም መሰላችሁ? ለምን ምን ታገኘ? ብዙ አዲስ ነገሮች አሉ ከስራ ባሻገር። ምን ተገኛት በለኝ። አዎ ወደድከው? አንተ እረፍ። አትንካት። እሺ ተዋውቃት። ኮፍያ ነው የለበሰች። አድርጌላት ነው እኮ በጣም ነው የምወዳት። ማነው ስሟ? ስም የላትም ግን አንተ ስትናፍቀኝ አያታለሁ፣ አቅፋታለሁ ምናምን። ኦኬ እኔ ትናፍቀሽ? አዎ። ስታየኝ እኔና ሽንጉሊቱ አሁን እንመሳሰላለን? አዎ። ምናችን ይመሳሰላል? አሁን ያ ሽንጉሊትና እኔ ምን ያላቅም ግን ግዝፈታችሁ እንደ ግዙፍ ነው። ጡንቻውን አይታችኋታል? አዎ ጡንቻዋ ትልቅ ነው። አንቺ ራስሽ ያሽንጉሊት ነገር ነሽ። ትንሽ በጣም ያምራል። ጌታ እውነት የእውነት በጣም ያምራል በሚባል ደረጃ ነው። ቴንክ ዩ። እንዴት ነው ኩል ተቀበልሽ? የውጭ ኧረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን አልኩኝ። ለዛሬ ፈቀድልኛል። ኧረ ለዛሬ አይደለም እስከ መጨረሻው ሀሳብ እንድቀይር ነው። ወዴት እንዳይሰማ ነው?